ስንቶቻችሁ ናችሁ ግን የኦሮሞ ህዝብ የራሱ የሆነ ካሌንደር ወይም ደግሞ የጊዜ አቆጣጠር እንዳለው የምታውቁት? አሁን በገዳ ስርዓት ወይም ደግሞ በገዳ አቆጣጠር 6417ኛው አመት ላይ ሲሆን ያለነው ከኢሬቻ በኋላ 6418ኛውን አመት እንይዛለን ማለት ነው። ይህ ዳአታ የሚባለው የኦሮሞ ካሌንደር የቀን አቆጣጠር ቤዝ የሚያደርገው አስትሮኖሚ ላይ ሲሆን የተለያዩ የኮከብና የጨረቃዎችን ሁኔታ አይተው ነው እነዚህን ቀናቶች የመሰረቱት ወይም እነዚህን አቆጣጠር የመሰረቱት ማለት ነው። ሌላ የሚገርመው የዳአታ ካሌንደር ወይም የኦሮሞ ካሌንደር እንደሌላው 365 ቀን ሳይሆን ያለው 354 ቀን ነው ያለው። እነዚህን 354 ቀናቶች ለ12 ወር ይከፋፍላቸዋል። ሌላ ለየት የሚያደርገው ይህንን ካሌንደር አንድ ወር ውስጥ 4 ሳምንታት አሉ። ካዲያ አራቱም ሳምንታት የተለያየ ስም አላቸው። እሱ አይደለም በአንድ ሳምንት ውስጥ ያሉት 7ቱ ቀናቶች እነሱም የተለያየ ስም አላቸው። የሳምንታቱን በአንድ ወር ውስጥ ያሉትን ሳምንታቶቹን ስም ልንገራችሁ። የመጀመሪያው ሳምንት ዳሎታ ይባላል። ሁለተኛው ደግሞ አዲስ ይባላል። ሶስተኛው ጎበና፣ አራተኛው ደግሞ ዱከና ይባላል። በመጀመሪያው ሳምንት ውስጥ ወይም ደግሞ በዳሎታ ውስጥ ያሉት ቀናቶች እያንዳንዱ ለየብቻ ስም አላቸው። በዳሎታ ውስጥ የመጀመሪያው የሰኞ ማክሰኞ እንደምንለው ማለት ነው። የመጀመሪያው ኢቶ ይባላል። ሁለተኛው አልቦጂ፣ ከዛ ቡሰና፣ ከዛ ኢቶ፣ አልቦጂ፣ ቡሰና፣ ኮበጅሬስ፣ አልቃዲም፣ ዋኢኒና ኢርፊ ይባላሉ ማለት ነው። በሁለተኛ ሳምንት ውስጥ ደግሞ ያለው ወይም ደግሞ በአዲስ ውስጥ ያሉት ቀናቶች ደግሞ በሰዱራ፣ በሰቦዳ፣ ጨሮታ፣ ጠረሱልባና፣ ፉልባና ዱሬቲና ዱለቲ እያሉ ይጠሯቸዋል ማለት ነው ከራሳቸው ጋር ያይዘው። በሶስተኛው ሳምንት ወይም ደግሞ በጎበና ውስጥ ያሉት ቀናቶች ደግሞ ቀርዳዱማ፣ ቁርቢቺ፣ ሩሩማ፣ ማሳ፣ ኩማሳ፣ ዋዳ እና ቀዳዱማ ይባላሉ ማለት ነው። አራተኛው ሳምንት በዱከና ውስጥ ያሉት ቀናቶች ደግሞ ምን ይባላሉ? ቀር አሬሪ፣ አሬሪ በሎ፣ አዱለ ኮርማ፣ አዱለ ጀቢ፣ ኢልመቦጂ፣ ጂበዲቻና ገርበዴቲ ይባላሉ ማለት ነው። እነዚህ እንግዲህ ራሱን የቻለ ኦሮሞ የራሱ የሆነ የዘመን አቆጣጠር የነበረው ህዝብ ሲሆን በኋላም ግን የክርስቲያን ሃይላንድ ኪንግደም እና የተለያዩ መስፋፋቶች ሲኖሩ ባህሉን እንደምንም ጠብቆ ማቆየት ቢቻለው እነዚህን አይነት የቀን አቆጣጠሩና የራሱን ፊደላቶቹን ሊያጣ ችሏል ማለት ነው። የራሱ የሆነ ፊደል የተቀረጸለት አልፋቤትም የነበረው ህዝብ ነበረ ማለት ነው።